በጎቻቸውን የማያውቁ እረኞች። አንድ እረኛ ከምንም በፊት ቀዳሚ ተግባሩ ሊሆን የሚገባው የሚጠብቃቸውን በጎች በትክክል ማወቅ ነው። ለምን ቢባል የመጠበቅ መሰረቱ የሚጠብቁትን በትክክል ማወቅ ነውና። የዘመናችን እረኞች ግን በእረኝነት በኩል የሚገኘውን ጥቅም እንጂ እረኝነትን በትክክል አያውቁትም። ለዚህ ነው ሊቁ ቴዎዶስዮስ እሉ እለ ይፈቅዱ ይኩኑ ኖሎተ እምቅድመ ያእምሩ መርኤተ፣ የሚጠብቋቸውን ሳያውቁ እረኝነትን የሚወዱ እነዚህ ናቸው አለ። በእረኝነት ስም የሚገኘውን ጥቅም የሚያሳድድ እረኛ እረኝነትን እንዴት ሊረዳው ይችላል? በልጅነታችን ከምንጠብቃቸው በጎች አንዷን አጥፍተን ወይም አውሬ አስበልተን የመጣን እንደሆን ከሚጠብቀን ግርፋት በላይ ራት እንዳንበላ እንቀጣ ነበር። ነቅቶ ተግቶ ለማይጠብቅ እረኛ ራቱን ንሱት ወይም ራት አትስጡት ይባላል። ለምን ቢባል በጎቹ የእረኛው የእንጀራ መብሊያው መሆናቸውን እንዲያውቅና እንዲረዳ ነው። የዘመናችን እረኞች ሆይ ምንም እንኳን የበጎቹ ሕይወት ባያስጨንቃችሁ ባያሳስባችሁ እንጀራው መብሊያችሁ እንደሆኑ ግን ይገባችኋል? የተቀመጣችሁበት ቤት፣ የምትነዱት መኪና በእነሱ ምክንያት እንደሆነ ታውቃላችሁ?